የደን ሀብትን በመጨመር የአየር ንብረት ለውጥ የሚያደርሰውን ተጽዕኖ ለመቆጣጠር እየሰራ መሆኑን የምዕራብ ጎንደር ዞን ግብርና መምሪያ አስታወቀም። በዞኑ ከ890 ሺህ በላይ ችግኞች ለተከላ ዝግጁ መደረጋቸውን መምሪያው ገልጿል። በቀጣይ ማህበረሰቡና የሚመለከታቸው አጋር አካላት በችግኝ ተከላው እንዲሳተፉ ጥሪ ቀርቧል። ለኤልያስ ጋሻው ዘገባ መሰረት ባየ። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞችን በመትከል ውጤት የተመዘገበበት በመሆኑ በዘንድሮ ዓመትም ለመትከል ዝግጅቶች እየተደረጉ ነው። በምዕራብ ጎንደር ዞን በክረምቱ ከ890 ሺህ በላይ ችግኝ ለተከላ ዝግጁ መደረጉን የዞኑ ግብርና መምሪያ ገልጿል። ሀገር በቀልና የውጭ ዝርያ ያላቸውን ችግኞች እንደተዘጋጁ የዞኑ ግብርና መምሪያ ምክትል ኃላፊ አቶ ጤናው ፈንታሁን ተናግረዋል። አጠቃላይ ወደ 1 ሚሊዮን የሚሆኑ ችግኞችን እናፈላለን ብለን አቅደን ወደ 895837 የሚሆኑ ችግኞችን ወይም 80% የሚሆነውን የእቅዳችንን ማፍላት ችለናል ማለት ነው። 60 በመቶ የሚሆነው የተፈላው ችግኝ አገር በቀል የዚህን የኛን አግሮ ኢኮሎጂ መሰረት ያደረጉ ችግኞች ናቸው። 40% ደግሞ ኤግዞቲክ የሚባሉ እነዚህ የውጭ ዝርያ ያላቸው ችግኞችን ነው ማፍላት የቻልነው። ለችግኝ ተከላ የሚሆን ጉድጓድ መዘጋጀቱን የተናገሩት ኃላፊው ከዚህ በፊት የተተከሉ ችግኞች ኢኮኖሚያዊ ጠቀሜታ እያስገኙ እንደሆነም ነው ያስረዱት። ቀድመን ለመቆፈር የተቸገርንባቸው አካባቢዎች ካልሆኑ በስተቀር 80 በመቶ የሚሆነው ወደ 800,846 የሚሆን ጉድጓድ ተቆፍሮ ለተከላ ዝግጁ ሆኗል ማለት ነው። በ558 ሄክታር መሬት ላይ ተከላ ይደረጋል ማለት ነው። እንግዲህ ይሄ የመሬት ልየታ ስራው፣ የተከላ ቦታ ስፍራው፣ ይሄን ካርታ የማዘጋጀት ስራ ከአለፉት 2 ወራት ያጠናቀቅነው ስራ ነው ማለት ነው። በቀጣይ ማህበረሰቡና የሚመለከታቸው አጋር አካላት በችግኝ ተከላው እንዲሳተፉ ጥሪ አቅርበዋል። ሰው በሚኖርበት መኖሪያ ቤት የፍራፍሬ ችግኞችን የመትከል የደን ችግኞችን የመትከል እንትኑ እያደገን የመጣው ከዛም አልፎ ተርፎ በጋራ በወል በሚተከሉ ቦታዎች ላይም የራሱን አሻራ በማሳረፍ ረገድ እያደገ የመጣ የማህበረሰብ ተሳትፎ አለ ማለት ነው። ስለዚህ ይሄን በደንብ አጠናክረን ማስቀጠል በመንግስት ተቋማት በግብርና ተቋማት ውስጥ ያለን ሰዎች ይሄን አጠናክረን ማስቀጠል ይጠይቃል። በችግኝ ማፍላት ስራ የተሰማሩ ግለሰቦች የተለያዩ የችግኝ ዝርያዎችን ኮትኩተው ለተከላ ዝግጁ ማድረጋቸውንም ተናግረዋል። በስራው በኢኮኖሚ ተጠቃሚ እንደሆኑም አንስተዋል። እኛ መቼም ቢያንስ እየሰራንበት እየተለወጥንበት ነው ያለነው። በተደጋጋሚ እንግዲህ የጀመርንበትም እንግዲህ 3 ዓመት እየሆነን ነው። ስለዚህ ደግሞ እኛ በጣም እየተለወጥንበት ነው እየሰራን ያለነው። እስካሁን ድረስ ያሳፈረን ነገር የለም። ተለውጠናል። በጣም ቆንጆ ነው። ከምናፈላቸው ችግኞች መካከል ማንጎ፣ ዘይቶም፣ ፓፓያ፣ አኬሻ፣ ሴኔጋል፣ ሽመል፣ ሚም ሌሎችንም እናፈላለን። ያው ዙሮ ይሄን በመስራታችን ያው ለኛ የስራ እድል ተፈጥሮልናል። በምዕራብ ጎንደር ዞን ባለፈው ዓመት ከተተከሉ 642 ሺህ በላይ ችግኞች ከ474 ሺህ በላይ መጽደቁን ከመምሪያው ያገኘነው መረጃ ያመለክታል።